በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረትን እናነባለን። በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጧትም ሆነ አምስተኛም ቀን ሆነ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደየወገኑ እንስሳትን ተንቀሳቃሽ የምድር አራዊትንም እንደየወገኑ ታውጣ። እንዲህም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ እንስሳትንም እንደየወገኑ በምድር የሚንቀሳቀሰውንም ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በአርአያችን በአምሳላችን እንፍጠር፣ የባህር ዓሣዎችን፣ የምድር አራዊት፣ የሰማይ ወፎችንም፣ እንስሳትንም በምድር ሁሉ በምድር ላይ የሚንቀሳቀሰውንም ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም። የባህር ዓሣዎችና ምድር አራዊት፣ የሰማይ ወፎችን፣ እንስሳትንም ሁሉ በምድር ላይ የሚንቀሳቀሰውንም ሁሉ ግዙ። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በየዘሩ የሚዘራውንና የሚበቅለውን በምድር ሁሉ ላይ የምትዘሩት የእህል ዘር ፍሬ በውስጡ ያለውን ቡቃያ በየፍሬው የሚዘራውን ፍሬ ሁሉ ሰጠችው። ለዚህም አራዊት ሁሉ፣ የሰማይ ወፎች ሁሉ፣ ሕያው ነፍስ ያላቸው ለምድር ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ